አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ሰዎቻችን እንግዲህ ላይክ ሰብስክራይብ በማድረግ እንዴት አላችሁ? እንግዲህ ቆሎ ደርሶ እንግዲህ ልቆርጠው ማለት ነው። ዛሬ አብረን ቆርጥ እሸት እንበላለን ስላልኳችሁ እናንተ እንዴት እየብዬ አስቤ ነው ህዝብ በቪዲዮ የመጣው ማለት ነው። እሸትና ቆንጆ አይታለፍም ያገሬ ሰው ሲተርት እንኳን የሚገርማችሁ ነገር ትንሽ ቀረው ነበር ግን ወፍ እየበላው እሸት እየቆረጥኩ ነው ማለት ነው። በጣም ጠፍታችኋል። ቆይ እስኪ ቆረጥ ቆረጥ አድርጌ ላሳያችሁ የደረሰውን። እሺ እዚህም አለ እንግዲህ አግሪውን ፈልገዋለሁ። ለምን ፈልገው እየሰራክ ነው? እኔ አስቀምጬ ሳበቃ ይድረስ ብዬ እንግዲህ እሸቱን እስኪ እንየው አብረን ደርሷል ምናምን የሚለውን ነገር አሳያችሁ ነው ቤተሰብ። እንዴ ክረምቱን እንግዲህ ያፈራ ነው። ኧረ ቆይ ጨርሰኝ አንቺ አታውቂውም? ኧረ አታውቂውም አብሻል እንዴ ችግር ያለባት ዝም ባሉት ቤተሰብ እንዴት ናችሁ? ሰላም ናችሁ? አውራችሁ መቆኝ እንግዲህ እሸት ሲቆርጥ ሲሰርቅ ደርሼበት ነው። ላሳያችሁ እስኪ ላሳያችሁ። ጓራችን እንግዲህ ብዙ ነገር እንትን ይላል ማለት ነው። ይሄን ይመስላል በቆሎ እሸት እና እንዴት ናችሁ ቤተሰብ? ደህና ናችሁ ወይ? ሁሉ አማን ላንቺ ረባክህ ጸልያለሽ እንዴ? ኧረ እንዲያትወርቅ ይኸውላችሁ ይሄን ይመስላል ማለት ነው። ማሻአላ እንዴት አያችሁት? የሰብ እሸቱ እንዴት አያችሁት? እንዴት አላችሁ? እንዴት ተቀናችሁ? ይሄን ይመስላል። ሁሉም በደጃችን አለ፣ ሁሉም በቀያችን አለ። የፈለጋችሁ ዛሬ እንግዲህ የምገኘው አርሶ አደር ጓሮ ይሄ ሁሉ ቆፍሬ ነው። እኔ እንግዲህ ቆፍሬ እችን ለአንቺ ነች እች ትበቃሻለች ይላል ነች ለልጅ ስጠው እችን ለአንቺ ነው። እና ቤተሰብ እንዴት ናቸው? ይሄን ይቀቀልና ይበላሉ። ኧረ ተው ጥብስ ነው እንጂ በቆሎ እሸት እንደዛ ነው የሚበላው አይደለ? ወፍ ደግሞ ጀምሮታል። ወፍ እየበላው እያችሁ ወፍ ጀምሮታል። አይገርም? እና እንደዛ ነው ቤተሰብ። በተረፈ እንዴት ናችሁ? ደህና ናችሁ ወይ? ክረምቱን እንዴት አለፋችሁት? ያው ብዙ ጊዜ በቪዲዮ አንመጣማ፣ ይቅርታ። ያው አልፎ አልፎ በላይቭ ነው ብቅ የምንለው። ሰዓታችን እየሞላ ነው። ቪዲዮአችን አጫውቱልን ማለት ነው። ቪዲዮአችንን በደንብ አጫውቱልን፣ ሰዓታችን ይሙላልን እና ሞኔታይዝ ሆነን ደግሞ ለእናንተ አሪፍ አስተማሪ ነገር ይሆናል የምንለውን ይዘን ብቅ እንድንል ማለት ነው። መጀመሪያ ሞኔታይዝ ብለን ነው ዩቲዩብ እንዲቀበለን ማለት ነው። ኢንሻአላህ ሰብስክራይብ አድርጉ። እንደዚሁም ቪዲዮአችንን አጫውቱን ጨርሳችሁም ቢሆን እኛም የሚያሰለች ቪዲዮ አንለቅም፣ አጠራጠር አድርገን ነው የምንለቀው። እንትን አጫውቱልን ማለት ነው ሰዓት እንዲሞላለን ኢንሻአላህ። በተረፈ እንዴት ናችሁ የመዳም ቅመሞች? የስራ ጤና ፊያ እንዴት ይዟችኋል? ለምትላቸው ነገር አለ እንዴ መሐመድ? እንግዲህ የምላችሁ በጣም ጠፋ እያልኩ ስለሆነ ምንድነው ጠፋችሁ በሰላም ነው ወይ ምናምን ለምትሉ ቤተሰቦቻችን የምንጠፋው ኔትወርኩም ኮኔክሽኑ ማዛ ነው። ቀጣይ ነገር ችግር ስላሉ አንዳንዴ ችግር ይፈታል ነው የምንጠፋው። ከዚህ በኋላ ለመጥፋት እንሞክራለን ማለት ነው። 2018 ከገባ ቪዲዮ ሰርተን እናቅም አብረን ሆነን ወይ የሆነ ቪዲዮ ላይ ቀርጬ ምናምን ፖስት እናደርግታሉት እንደዚህ አብረን ብቻን አይታችሁ እናተቁም ማለት ነው። ከዚህ በኋላ ኢንሻአላህ እንመጣለን። ከእናንተ የሚጠበቀው ያው ቪዲዮ ደግሞ አሁን ይታየልን አይደል? አብዛኛው ቪዲዮ እንለቃለን ነገር ግን አይታይም። ለምን ታውቃላችሁ? አብዛኛው ሰው ወደ ቲክቶክ ትልቁም ትንሹም ወደ ቲክቶክ ስለሚሮጥ ቢዝነስ ስለሚያሰለችም እኛ አሁን ደግሞ አንድ አመት
አሁን 1 ዓመት አልፎን 2ኛ ዓመታችን ጀምረናል። ሞኔታይዝድ እንሆን 1400 ሰዓት ይቀረናል ሞኔታይዝድ ለመሆን ማለት ነው። ስለዚህ ቪዲዮ በማጫወት ሞኔታይዝ እንድንሆን ተባበሩን። በተለይ አረብ ሀገር የምኖሩ እህት ወንድሞቻችን በጣም አብሽሩ፣ አይዟችሁ ሆናችሁ ማሰብ ቪዲዮ ማለቁት በሰላም ነው ወይ የጠፋችሁ ምናምን የምትሏላችሁ በኮሜንት እንዲሁም ደግሞ ስልካችን የምታውቁት ኢሞ፣ በዋትስአፕ፣ ቴሌግራም ምናምን እንደዛ የምትጽፉ ልጆች አላችሁ። እንረዳችኋለን። ለኛ አዝናችሁ ነው። አብሽሩ ሆናችሁ ሀገራላችሁ ወይም ሆናችሁ ሀገራችሁ ላይ ሆናችሁ ለምንድነው ማሰሩት ምን ቸግሯቸው ምናምን የምትሉ ወንድሞች አላችሁ። በጣም እናንተ ጥንካሬ እናንተ ኮሜንት ያ በጣም እናመሰግናለን። ቪዲዮውን እንሰራውና ኔትወርክ ይሄን ቪዲዮውን ለመልቀቅ ቢያንስ እስከ 100 ብር 50 ብር ሊፈጅቶብን ላይለቀው ይችላል። ዝም ሙሉ ቀን ሲንቋለሉ ማለት ነው። ይሄ ያሰለቻል። ገብታችኋል? እሱ እንዲያለ ሆኖ እዛ ደግሞ የምንለቁት ቪዲዮ እንትን አነሰም በዛም ጠቀመም ጎዳም እስከመጨረሻው ስታው ለኛ ቫልዩ ስላለው እስከመጨረሻው ይውልን። በጣም ብዙ እህት ወንድሞች አላችሁ እናጫውትላችኋለን። አብሽሩ እናንተ ምን ሆናችሁ እናንተ ብቻ ስሩ እንጂ ምን ሆናችሁ የምትሉን አላችሁ። ላይቭ ስንገባ እንደዛ አንዳንድ ጊዜ ላይቭ ስንገባ አልፎ አልፎ ነው የምንገባው። እናንተን ከልብ ነው እናመሰው ከልብ ማለት ነው። እንዲሁም እንዲያው ባለፈው በቃ ቪዲዮውን ፕሌሊስት ሰሩትና እኔ ያጫውትላችኋለሁ ከፍቼው አድራለሁ። ምክንያቱም ዋይፋይ ስላለ እኔ በዚህ እንኳን ላግዛችሁ ያለች እህት አለች። በዚህ እንኳን ላግዛችሁ ቪዲዮ በማጫወት ሌላ ነገር ባላግዛችሁ በዚህ ነገር ላግዛችሁ ያለች አለች። እሷ እናታችን በጣም ጀዛከላ ብለናል። እንግዲህ እሷ ራሷን ስለምታውቀው ሰው መጥቀስ ስላልፈለኩ ነው። ስለዚህ በጣም በጣም እናመሰግናለን። እኛም ደግሞ ጠቃሚ የዚህ የገጠር ባህል ወግ፣ ልማድ፣ ሰርጎች፣ የተለያዩ ነገሮች ስናገኝ በቃ ይሄ ነገር ለእህት ወንድሞቻችን ትምህርት ይሆናቸዋል፣ ትዝታ ነው ያሳለፉብን ነው የሚለውን የአገር ቤት ወጎች፣ ልማዶች ወደ እናንተ እንትናለን። ሰብስክራይብ ስታደርጉ የኦዲዮ ምልክቷን ጫን ብላችሁ አስተርጉት። ምክንያቱም አዲስ ነገር ስንለቅም አዲስ ነገር በለቀቅን ሰዓት ኖቲፊኬሽን ይደርሳችኋል። አብዛኞቻችሁ መቼ ለቃችሁ ነው ምናምን ቆይታችሁ አላየው ምናምን የምትሏላችሁ። ሰብስክራይብ ታደርጋችሁ ጊዜ ይመጣላችሁ። የኦዲዮ ምልክቷን ግን ጫን ብላችሁ እንትን ካላችኋት ይመጣላችኋል ማለት ነው። እና በጣም በጣም ነው እናመሰግናችሁ። ስለዚህ እሸቱ እንግዲህ ይሄን ይመስላል ማለት ነው። በታች በኩል ደግሞ ሌላ አዝመራ አለ። ያን አዝመራ ጭብን እየተጨዋወትን እንሰራለን። ላይቭም ስለምንገባ ታውታላችሁ ማለት ነው። እሸቱን እንግዲህ እስኪ አምጪ ላሳያችሁ የባቄላውን እሸት። ባቄላም አለ እንግዲህ እየበላን ነበርና ነው እስካሁን። እንግዲህ ይሄን ይመስላል ማለት ነው። ጓሯችንን በተለያየ ነገር ተክለን ነው የክረምቱ ፍሬ ይሄ ነው ማለት ነው። እኛ ሰጠነው እሱ ደግሞ እንካችሁ ብሎ ይሄን ይመስላል እንግዲህ ባቄላው እንደዚህ ነው። በነገራችን ላይ ትንሽ ገና ነው በጣም ጣፍጣ ትንሽ በሰል ማይቀረው እሸት ለመሆን ማለት ነው። በቀላችን እንግዲህ ይሄን ይመስላል ማለት ነው። እንደዚህ አንድ አይኖቻችሁ ደግሞ ማለት ነው በዛ አጋጣሚ መልክ እንገራችሁ በተለይ ቤት ያላችሁ ከተማ ሆኖ ገጠር የሚገርም ጓሮ ሰፊ ቦታ እያላችሁ ዝም ብላችሁ የምታከሱታላችሁ እንደዚህ ቆስጣ፣ ሰላጣ፣ ካሮት፣ ድንች መስቀል ትችላላችሁ። አሁን ይሄ መንገድ ሆኖብን ነው እንጂ ሁሉ መስቀል ፈልግ ነበር ግን መንገድ በዚህ ነው እንጂ እንተግራችሁ በጓሯችሁ መጠቀም ትችላላችሁ። ይሄ በቀሎ እንደምታዩት እስከዚህ ነበር እስከዚህ እስከጎሙ ፀሐይ ስለነበረ ማዚያ ላይ ዝናብ ቆርጦ ጠፋ። ዝናብ ቆርጦ ጠፍቶ እንጂ እስከዚህ ነበር የተከልነው ማለት ነው። ይሄ መንገድ በዚህ በሩ በጋ ስለሆነ እዚያ ጋር ስለሆነ ሞጫችን ስለሆነ ነው እንጂ በቀታ ያትከት ዘርታችሁ መጠቀም ትችላላችሁ በጓሯችሁ። አሁን ውሃ ስቀኝ በማጠጣት ምናምን የተለያየ ነገር መጠቀም ትችላላችሁ። በዚህ ለማንኛውም ዛዛታ እንዲያላበዛባችሁ በጣም ስለምወዳችሁ ስለማከብራችሁ ነው። ያው ምክርም ቢጤ ልምከራችሁ ብዬ ነው። ተጠቀሙ፣ አጋጣሚ ተጠቀሙ ለማለት ፈልጌ ነው። በጣም የምናመሰግነው። አትጥፉብን። ላይክ ሰብስክራይብ ያላደርጋችሁ ላይክ ሰብስክራይብ እያረጋችሁ ቤተሰብ የሆናችሁ ደግሞ ላይክ አድርጉ። በቃ ላይክ ስትሩ የእናንተ ራሱ ቫልዩ